በታላቁ የኢትዮጵያ ህዳሴ ግድብ ላይ ጥቃት ለማድረስ አቅደው ሲንቀሳቀሱ የነበሩ የታጣቂ ኃይል አባላት በጸጥታ ኃይል ተደመሰሱ። የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዴኤታ አቶ ዛዲግ አብርሃ እንደተናገሩት በህዳሴው ግድብ ላይ ጥቃት ለማድረስ ሲንቀሳቀሱ የነበሩትና መነሻቸውን ኤርትራ ያደረጉት 20 የቤህነን ታጣቂ ኃይል አባላት መንገድ ላይ እርምጃ ተወስዶባቸዋል። በተወሰደባቸው እርምጃም 13ቱ የታጣቂ ኃይል አባላት ወዲያውኑ የተደመሰሱ ሲሆን 7 የሚሆኑት ወደ ሱዳን ለመሸሽ ችለው ነበር ብለዋል። ሆኖም ግን የሱዳን መንግስት ሸሽተው የሄዱትን የታጣቂ ቡድን አባላት ለኢትዮጵያ አሳልፎ መስጠቱን ነው አቶ ዛጊድ የገለጹት። በአሁኑ ጊዜም 7ቱ የታጣቂ ቡድኑ አባላት በቁጥጥር ስር እንደሚገኙ ተናግረዋል። የታጣቂ ኃይሉ ዓላማ የህዳሴው ግድብ ላይ ጉዳት ለማድረስ ነበር ያሉት አቶ ዛዲግ የሀገራቸውን ጥቅም አሳልፈው የሰጡና መቀመጫቸውን ኤርትራ ያደረጉ ኃይሎች ከሻዕቢያ መንግስት ጋር በመተባበር ሙከራውን ማድረጋቸውን ጠቁመዋል። የታጣቂ ኃይሎች ያደረጉት ሙከራ እንደ ከዚህ ቀደም ሙከራዎች ሁሉ መክሸፍ ችሏል። ይህም የጸጥታ ኃይሉ ጠንካራ ስራ ውጤት ነው ብለዋል ሚኒስትር ዴኤታው። የቤህነን ታጣቂ ኃይል መቀመጫውን ኤርትራ አድርጎ የሚንቀሳቀስ መሆኑ በጥቃት ሙከራው ውስጥ የሻዕቢያ እጅ እንዳለበት እንደሚያረጋግጥም አብራርተዋል። የህዳሴ ግድብ የኢትዮጵያ ህዝብ ግድብ ነው ያሉት አቶ ዛዲግ ለግድቡ ሁሌም ማስተማማኝ ጥበቃ ስለሚደረግ የሚያሰጋ ነገር የለም፣ ሙከራውም ሊከሽፍ የቻለው በዚህ ምክንያት ነው ብለዋል ሲል ከኤፍቢሲ ያገኘነው መረጃ ያመለክታል።